2018 በጀት ዓመት የበጀት ጥሪንና የተሸነሸነ በጀትን እንደሚከተለው አቀርባለሁ። ከመንግስት ግምጃ ቤት ከወረዳ የሚሰበሰበው ገቢ 95,066,433 ከክልል ድጎማ 236,414,952 የመሪ መዘጋጃ ቤቶች ልዩ ድጎማ 1,200,000 የካፒታል በጀት ልዩ ድጎማ 25,115,403 ከውስጥ ገቢ የጤና ጣቢያዎች የውስጥ ገቢ 22,582,580 ቴክኒክ ጣቢያ ኮሌጅ 2,599,290 መናኸሪያ 85,742 ሁለተኛ ደረጃ ትምህርት ቤትን 1,02,517 እንግዲህ ጠቅላላ ድምር በ2018 በጀት ዓመት የበጀት ጣራችን 384,066,918 ነው። 384,066,918 እንግዲህ ይሄ ለ2018 በጀት ዓመት ለስራ እንዲውል በሶስት አርዕስቶች ማለትም ደሞዝ 269,148,704 ካፒታል 32,650,029 ብር። ይህ ማለት ያው ቅድም የካፒታል በጀት ልዩ ድጎማው 25,111,403 ክልል የአካባቢዎችን የመልማት ሁኔታና የልማት ተደራሽነትን ለማሳደግ በራሱ ግዴታ ገብተን እንድንይዝ የላክልን ሲሆን ይህ በጀት የሚለቀቀው ወረዳ በጀት የዚህ 30% ተጨምሮ መያዝ እንዳለበት ስለሚያስረዳ የበጀት አዋጁ በወረዳ ደረጃ ከተሰጠን ጣራ በተጨማሪ በመጨመር ይህን 32,650,029 ብር እንድንይዝ ተደርጓል ማለት ነው። ጃ 66,394,653 ነው። ከዚህ ውስጥ 43 ሚሊዮን በላይ የግዴታ ተከፋይ እንደሆነ የተከበሩ ምክር ቤት አባላት እንዲረዱልን እንፈልጋለን። ሌላ ለጸጥታ ስራ ነው። እንግዲህ እንደሚታወቀው 2017 ላይ የነበረን እጅግ ፈተና የነበረው በጸጥታ ስራ ነው። ያን ታሳቢ ባደረገ መንገድ በዚህ በጀት ዓመት ለጸጥታ ዘርፍ 15,873,532 ተይዟል ማለት ነው። ኃይል ብቻ አይደለም፣ ቀጣይ በዛሬ ቀን ሲሰጥ በነበረው አቅጣጫ መሰረት ዘርፈ ብዙ ስራዎችን ይጠይቃል። ሎጂስቲክ ስራዎች በህብረተሰቡ መሰብሰብ ይጠይቃል። ስለዚህ እነዚህ አሁን በዝርዝር ያቀረብኳቸው በድምር ቀደም የበጀት ጣራችን ብለን ያስቀመጥነው 384,066,918 ይሰጣል ማለት ነው። አመሰግናለሁ።